መኪናውን ቀይረነዋል ጌጤ ብለው ቢነግሩኝ መልካም ነበረ ነው ሌላ ነገር እኮ ጌጤ እሺ መኪናው ተቀየረ ከተቀየረ በኋላ ደግሞ አንቺ ቪዛሽን ካሰራሽ በኋላ የተረፈ ብር አለ አይደል ስራ ነው አይደል የምትፈልጊው ያ መኪና አሳድሶና አሰርቶ መንዳቱ ምን ጉዳት አለው ሲቀጥል ደግሞ እኔ አንቺ ጌጤ አንቺ እንደተረዳውሽ ከሆነ መጀመሪያ እነ ሙኒት ቤት እነ ሳራ ቤት የተገባልሽ ቃል የተሻለ መኪና ነበረ ህዝቡ ኤቢ ማርሻል ስጦታ ሲል ለጌጤ ሲባል ወደዚህ መጥቶ ያገኘሽው ነገር ከዛ ጋር ስታነጻጽሪ ስላናደደሽ ጌጤ አንቺ ራሱ ምንድነው አሰሚም እንዴን እያወራው ነው ይቃቆማሉ ከዛ አንቺ ታወራለሽ እንደፈለግሽ ብቻ ትንሽ አስጨርሽኝ ስታነጻጽሪው መጀመሪያ እነ ሙኒት ጋር ወይም ነሳራ ቤት የተገባልሽን ብታገኚ ጥቅሙ የበለጠ እንደሆነ ሲገባሽ ይሄን አሮጌ መኪና አልፈልግም ወሰዱልኝ ብሩን ግን ቀቅዬ በልቼዋለሁ ብለሽ እንደገና እንደ አዲስ የመኪናው ጉዳይ ተነስቶ ነሳራ ቤት አዲሱ መኪና እንዲሳካ ነው ፍላጎትሽ እኔ የገባኝ ይሄ ነው እውነት እንናገር ከተባለ ኤቢ ያጠፋው ጥፋት መኪናውን ማሰራት የሚችል ብር እጇ ላይ አለ ምንም ያጣ ሰው ከምንም የተነሳ ሰው 8000 ድራም ተሰጥቶ አሮጌ መኪና ቢሰጠው አሮጌ መኪና እንደ አዲስ ቆጥሮ አሰርቶ እየሰራ ይኖራል እንደዚህ መጥቶ አይናገርም ምንም የለውም አበቃ አትሊስት ስራ ለማግኘት ይሄ በቃኛል ብሎ ያስብና ያን ይሰራ ኤቢን ያመሰግነዋል የኤቢ ትክክለኛውን መኪና ያኛውን አልሰጠኝምና ምናምን ብሎ የሚመጣ ሰው ከዛ ጥቅም ጋር ያነጻጸረ ያለ ሰው ስለሆነ ነው ጌጤውን ነሳራ ቤት ያለው መኪና ለምን አመለጠኝ ብላ በዛ ንዴት ይመስለኛል እንደዚህ መታ የተናገረች ያለች ታም እኔ በነፃነትና በእንትን ነው እየነገርኩ ያለው ቡላላ አንድ ነገር አሁን አየ ይኸውልህ በግሩፕ በመስደብ አፋፏን በማለት ማንም አባቷ ያቆማት አታቆሟትም ትጮሃታለህ ኮሜንት ላይ ትዘላለህ ቪዲዮ ትሰራለህ ሌባ ነው ትሪክን ድራማን ይሄ ማህይብ ጭንቅላቱን ሊሸውደው ይችላል አትሸውዱንም እኛን እዚች ልጅ ላይ ድራማ ተሰርቷል ብዙ ትሪክ ተሰርቶባታል እንዳትናገር ተደርጋለች ታፍናለች ጭራሽ ሚረግጣት ሰው ነው የሚላከው የፈለገ ሰው ብትልክ ቢሊዮነራችን የፈለገ ሰው ብትልክ ሌብነት ነው ጠያፍ ታሙ ግን የእሱን ነገር ተወና እኔ ያሰብኩ የተናገሩትን ሀሳብ እስቲ አንተ አገናዝበውና የኤቢ ማርሻል የገለጸ እዚህ ጋር ለምን አስተማኝም አልገባኝም ለምንድን ነው ቆይ ማርያ እንዴ ተሙና ቡላላ ጌጤ አንቺ ተው እንዴና ሱና ጌጤ ስለም አንቺ ሲጀመር ይውላችሁ ሊሚትድ ናት ጌጤ ሁሉን ነገር ማውራት አትችልም ጥያቄ ታነሳላችሁ ዝም ነው ምትለም አትመልስም ካለው ከኤቢ ማርሻል ጋር ያለን የግል ጸብተውና እኔ ያሰብኩትን ሐሳብ ዝም ብለህ እስቲ አስበው